ከኋላ 100 ፖሊሶች አሉ። እናም በሰጧቸው ሰዓት የሚይዙኝ ከሆነ $500,000 አሸናፊ ይሆናሉ። ግን የምናመልጥ ከሆነ ምንም አያገኙም። ሰዓቱን ጀምሩት። ጂሚ ነዳው። ኋላችን ናቸው፣ ደርሰውብናል። አታስቡ፣ እኔ ፕላን አለኝ። እንሂድ። የት ነው የምንሄደው? ለአሁኑ እኔና ጓደኞቼ ከ100 ፖሊስ አምልጠናል። እዚህ ቦታ ላይ የተለያዩ ካሜራዎች እና ድብቅ ቦታዎችን አዘጋጅቻለሁ። እናም ፈልገው እንዲያገኙን እድል ሰጥተናቸዋል። ሁላችሁም ወደ ተዘጋጀላችሁ ቦታ ሂዱ፣ እንዳትያዙ ደግሞ። እኔ ነኝ መጨረሻ ላይ የሚያዘው። ጂሚ፣ ወዴት ነው የምንሄደው? የመጀመሪያ መድረሻችን ጋር ያው ደርሰናል። ብዙ ካርዲዮ ማቃጠል አለብን። የመጀመሪያ የመደበቂያ ቦታዬን አግኝቻለሁ። ዴሬስ በሳር በተሸፈነ ክፍል ውስጥ ተደብቁ። ሁላችንም ልብሳችንን እንቀይራለን እና ማዲሰን ቆሻሻ ውስጥ ነኝ። ያረፉበትን ቦታ አውቀናል። ፖሊሶች እኛ አካባቢ ደርሰዋል። ማርኬት ውስጥ ነኝ፣ ነው ያዙኝ። በጣም ተቃርበዋል። ወደ እኔ እየሰማኋቸው ነው። በጣም ተቃርበዋል። ድምፃቸውን እየሰማሁት ነው። እጅህን አሳይ። አግኝተነዋል። ማነው ስምህ? ዴሬስ። ልሂድበት። 10 ደቂቃ ብቻ። ዴሬስ ለመያዝ 10 ደቂቃ ብቻ ነው የፈጀበት። ብዙ ፖሊሶች ይታዩኛል። ፖሊሶቹ ተሰብስበው ከተማዋን እያሰሷት ይገኛል። እኔ ማርኬት ውስጥ ነኝ። እሺ ታሪክ፣ ማፑን አቀብለኝ። በመስመር ተደራጅተው እያንዳንዱን ዕቃ በመበርበር ይገኛሉ። ግን አንድ ድክመት አላቸው። እናም ድክመታቸው በሆነ መንገድ በመስመሩ መካከል ሾልከን ማለፍ ከቻልን ቀደም ብለው በፈተሹት ሕንፃ ውስጥ እንደምንገኝ አይጠረጥሩም። እኔ ሀሳብ አለኝ፣ ተከተሉኝ። ፖሊሶቹ ከተማው በታች ዋሻዎች እንዳሉ ያውቃሉ ብዬ አላስብም። ሰዎች ከላይ መሰለኝ ያሉት። እኛ መንቀሳቀሳችንን እንቀጥል። በአሁኑ ወቅት በከተማው ስር በሚገኘው የፍሳሽ ማስወገጃ መስመር ውስጥ እየተንቀሳቀስን እንገኛለን። ከመሬት በላይ ከወጣን በኋላ ለማምለጥ መሞከር እንችል ይሆናል። ፈንጂውን የተወኩበት አስተማማኝ ክፍል አለ። እናም ፖሊሶቹ እኛ ከመድረሳችን በፊት እዛ እንደማይደርሱ ተስፋ እናደርጋለን። ሰዎች፣ ዴሬስ $100,000 ይዟል። ይህ እየሰማኸኝ ከሆነ አግኝተውኛል። ተይዣለሁ። እናም አምለጡ። አሪፍ የመደበቂያ ቦታ ፈልጉ። ዴሬስ፣ ይቅርታ ልጠይቀን አያስፈልግም። ችግር የለውም። ለእናትህ ነው ይቅርታ መጠየቅ ያለብህ። በዚህ በ12 ሰዓት ውስጥ ከፖሊስ ያመለጠው የመጨረሻው ሰው $100,000 ለእናቱ ያሸንፋል። ዋስ ልናስይዝላቸው የሚገቡ 5 ተጠርጣሪዎች አሉን። እነዚህ ሰዎች በጣም ተንኮለኛና መጥፎ ሰዎች ናቸው። እናም ቀጣይ እርምጃቸው ምን እንደሆነ መገመት ይከብዳል። አሁን ክፍት ቦታ አግኝተን ወጥተናል። እናም እቅዴ አሪፍ ነበር። እኛ የፍሳሽ ማስወገጃ ስር ነበርን። እናም እነሱ በላያችን ላይ አልፈዋል። እናም አሁን ከመስመሩ ጀርባ ነው የምንገኝ። እናም ይህንን ሜዳ ሮጠን ማቋረጥ አለብን። ከተያያዝን ግን ቪዲዮውን ቢያበላሸው ነው የሚሆነው። እሺ፣ አያችሁ፣ ምንም አይነት ፖሊስ የለም። እሺ፣ 3 ሰዓትን አሳልፈናል። እሺ፣ ማን ነው በስር በኩል መሄድ የሚፈልገው? አይ ይቅርብን። እኔ በስር በኩል ሄዳለሁ። እሺ ሂድ፣ በቃ ኖረን ተከተለኝ። የት ነው የምንሄደው? ከመስመሩ መራቅ አለብን። እናም እዚህ ጋር ነው የምንለያየው። እሺ፣ ይሄ የመጨረሻችን ሊሆን ይችላል። አሊሰን፣ ከመሬት ስር ነኝ። ናና አገኘኝ። ቆሜ። የፈጣሪ ያለ ሰዎች፣ መጥፎ ዜና። ቆሚ፣ እዛ ጋር በቁጥጥር ስር ውለሻል። ጂሚ፣ ከበውናል። ጥግ ላይ በግራ በኩል አሪፍ መደበቂያ ቦታ አለን። እዛ ግባ። ተከፈተ። ይሄ በጣም የሚያስጠላ ነገር ነው። ከዚህ በፊት እንደዚህ አጋጥሞኝ አያውቅም። ዝም በል። እዚህ ትምህርት ቤት ውስጥ የመደበቅበት ምክንያት እዚህ ያቀድኩት አንድ ድብቅ ክፍል አለ እና መቼም አያገኙትም።
ይሄ ጥሩ ነገር አይመስልም። ድብቅ ክፍሌን አግኝተውታል። ድብቁ ክፍሌን ቢያገኙትም ነገር ግን ይሄኛውን ቦምብ ማፈንጃ አልወሰዱትም። ይሄኛውን ቦርሳ ውስጥ አስቀምጠዋለሁ፣ በኋላ ላይ ይጠቅመኛል። እናም ፖሊሶቹ ሌላ ያልተረዱት ነገር ቢኖር እዚህኛው ቲቪ ላይ ሁሉንም ካሜራ ማየት ይችሉ ነበር። እናም ከዚህ በኋላ አያስፈልገኝም፣ መውደም አለብኝ። ኖላን የቦምብ ማፈንጃውን አግኝቻለሁ። ይህ በቪዲዮ በጣም ሪስክ ያለው ነገር ነው። እናም በዚህ ሰዓት የቻሌንጁ ግማሽ ሰዓት ላይ ደርሰናል። እናም አብዛኛው የመደበቂያ ቦታችን ተጋልጧል። እናም ዴሪየስ ታስሯል። እናም የተለዋዋጭ እቅድ ያስፈልገኛል። እናም እቅዱን የሚሆነው ከኖለር ጋር አብረን የምናይ ይሆናል። በዚህ ጋር እንዴት ናቸው እንዴ? ኖለን ነው። እናም እቅዱን እንዳያችሁት ነው። ኖለንን ተከትለው ሲወጡ በግራና በቀኝ ማፈንዳት ይሆናል። እናም እነሱንን በዚህ መንገድ እናዘናጋቸዋለን። ምንም ነገር ይታየኛል። ልንይዛቸው አንችልም። የፈጣሪ አለ። እናቴ እወድሻለሁ። መሄድ አለብን። ኖለን በጣም አመሰግናለሁ። እናም ቀጣዩ ፕላኔ ትንሽ አስፈላጊ ነው። ይህ እኔን የሚመስል ሰውዬ ነው። እናም ይህንንና 15 ሰዎችን ሰብስቤ በአንድ ክፍል ውስጥ እንዲገቡ አደርጋለሁ። እናም ፖሊሶቹ ተከትለው ሲገቡ በሩን ከኋላ አንቆልፍባቸዋለሁ። ይህንን ታደርግልኛለን? በሚገባ። ሰዎች ነው፣ ወደ ውስጥ ግቡ። እዚህ ጋር ነን። ቁሙ። ተጨማሪ የፖሊስ ኃይል እንፈልጋለን። ውስጥ ናቸው። እናም ፖሊሶቹ ምንም አልባለንም ነበር። ከኋላም አንድ ሰው ቆልፎባቸዋል። እናም ፕላናችን ተሳክቷል። እናም ፖሊሶቹ ለቀጣይ 1 ሰዓት እዚህ ውስጥ የሚታሰሩ ይሆናል። እናም እኔ እስከ 1000 ቁጥርላቸዋለሁ። 1 2 3 4 5 ኖለን በጣም ብዙ ፖሊሶችን እዛ ውስጥ አግተናል። እሺ ኖለን፣ ወደ ድብቅ ክፍሉ ግባ። ጂሚ ተቆልፏል። አልከፈታለኝ በውስጥ። በሩም አልከፈተ ያለበት ምክንያት 2v2 የኮል ኦፍ ዲቲ ጌም ማሸነፍ ይኖርብሃል። እናም የምታሸንፍ ከሆነ የምትከፍተው በጣም ስፔሻል የሆነ ነገር አለ። እናም ይህንን ለማሸነፍ ቀለል ያደርግልሃል። እያያችሁ ነው። አሸንፍ ያለው። እናም ምስጢራዊ ክፍሉን ለመክፈት ኮዱን አግኝቻለሁ። ውስጡ ምን እንዳለ እንመልከት። አይሆንም። ይመስለኛል ፖሊሶች ከበውኛል። አንድ ያገኘው ይመስለኛል። የሆነ ሰው የወጥመድ ቤት ውስጥ ገብቷል። ግቡ። እናገኘው። እጄን ወደ ላይ። በቁጥጥር ስር ውለሃል። ይህ ነው $100,000? አዎ፣ አሁን እኛ ሆኗል። ሰላም ዴሬስ ጓደኛዬ። የተለያዩ ለማምለጥ የሚጠቅሙኝን ነገሮች አግኝቻለሁ። የፍሳሽ ማስወገጃው ሲስተም ወደ እስር ቤቱ የሚያስገባ ከመሬት በታች የሆነ መግቢያ አለው እና እሱን ዴሪስንና ታሪክን ለማስመለጥ ብንጠቀምበትስ? ዴሪስ እጅ መንካት ትችላለህ? በ5 ደቂቃ ውስጥ እዛ እንገናኝ። እሺ፣ ሁሉንም ነገር በድጋሚ እናጣራለን። ምናልባት የሆነ የተውስ ነገር ይኖራል።
ጂሚ፣ በጣም በብዙ ፖሊሶች ተከባሃል። አንተ ነህ ከላይ በኩል ያለው? አዎ። እሺ አሊሰን፣ በአንቺ በኩል ምንም አይነት ፖሊስ እያዩ አይደለም? ጂሚ፣ ፊት ለፊት ፖሊስ አለ። የፈጠራ አለ ፖሊሶች፣ ለዛውም 2 ናቸው። ጂሚ፣ አሁኑኑ መደበቅ አለብህ። መብራቶቹን ማጥፋት አለብኝ አሁን። አሁን በጥላ ስር ተደብቄ ነው ያለሁት። ሁሉንም መብራቶች አጥፍቻለሁ። የሆነ ሰው ያለ ይመስላል እዚህ ጋር። ማመን አልችልም ማምለጤን። እድሜ ለነዋ። እሺ ሰዎች፣ ወደ ቲያትሩ እየሄድኩኝ ነው። አሊሰን፣ የት ነው ያለሽው? ከቲያትሩ ጀርባ ነኝ። ጂሚ፣ አየውክ። እሺ፣ ስለተገናኘን ደስ ብሎኛል በድጋሚ። እሺ ነዋ፣ ምን ያህል ትርቃለህ ከኛ? እዛው እናንተ አቅራቢያ ጋር ነኝ። 5 ደቂቃ ስጠኝ። አሁኑኑ ቶሎ ብለህ ወደዚህ ና። 1 ሰከንድ ስጠኝ። አንድ ማድረግ የምፈልገው ነገር አለኝ። 17665 17666 እዚህ ጋር ዶናቱ ይታያቸዋል። ለዚህ ልናወራ ይገባል ነው። ተው እንጂ። እሺ እኔ ልጨርሰው በልቼ። ኖለን ሳር የሚመስል ነገር ለብሷል እና 2-3 በጣም ሪስክ ያለው ነገር እናደርጋለን። ልንያዝም እንችላለን። ምንድነው ይሄኛው ፕላን ደግሞ? አንድ የፍሳሽ ማስወገጃ ተነል አለ። እናም ያ ተነል ወደ እስር ቤቱ የሚወስደን ይሆናል። እናም ያ ቦታ በፖሊሶች የተከበበ ነው እና ራሳችንን ለማሳሰር ነው እዛ የምንሄደው። ታሪክና ዳሪስ በባዶ እጃቸው ወደ ቤታቸው እንዲገቡ አልፈልግም። እናም እናስመልጣቸዋለን እና የኔን ተመሳሳይ ሰውዬ በድጋሚ ፖሊሶቹ እንዲሸውድልኝ እልኬዋለሁ። እኔ መሀል ላይ ነው መሆነው። ደህንነት እየተሰማኝ አይደለም። እኔ ደግሞ ከጀርባኝ ያለው ፊት ለፊት የሆነ ነገር ቢፈጠር እሮጣለሁ። እናም አሁን በተነሉ ስር እየሄድን እንገኛለን። አልደረስንም? ደርሰናል። አንድ ሌላ ተነል ይቀረናል። ኦ ጂሚ፣ እየተቃረበ ስለሆነ ጸጥታ። እስኪ ፖሊሶች ካሉ ቼክ ላድርግ። ምን ይታያል? ምንም አይነት ፖሊሶች አይታዩኝም። የዳሪስን ድምፅ ሰማሁት። ነግቷል። በነገራችን ላይ 2 ሰዓት ብቻ ነው የቀረን ቻሌንጁ ሊጠናቀቅ። ምንም አይነት ፖሊስ አይታየኝም። ገብቼ ቼክ እንዳደረጉ ትፈልጋለህ? አዎ። እሺ እንሂድ። በዝምታ ታየ ነገር አለ? ኧረ ምንም የለም። ቆይ ቁሙ። ፖሊስ ነው። ሩጡ። ወይኔ አይቶናል። ጂሚ እባክህ ናና አድነኝ፣ እርዳኝ። ጂሚ ሂድ። ኖለን የጭስ ቦምቡን ወርውርባቸው። የሆነ ነገር ጥለዋል። የጭስ ቦምብ ጥለዋል። ሁላችሁም አፈግፍጉ ወደ ኋላ። ለትንሽ ተይዘን ነበር። እናም ደግሞ መውጫውን ያውቁታል። ልንያዝ ነው መሰለኝ። አሊሰንስ? እንዴ አሊሰን የት ገባች?
እኛ ቶሎ ለቀን ከዚህ መውጣት አለብን። ኖለና የተከተልኩ ነው። አሊሰን ራሷን መስዋዕት አድርጋለች። ተነሉ አንድ መውጫ ብቻ ነው ያለው። ያንን መውጫ ክበቡት። ሂዱ ሂዱ። ወንዶቹን ጥያችኋለሁ። እኔ ተነል ውስጥ ነው ያለሁት። አሁንም እዚህ ተደብቅ ያለው መብራት ላጠፋፋ እንዳያዩ። ጂሚ፣ እንዴ አሊሰን አለሽ? አዎ። እንዴት አልያዙሽም? አዎ እዛው ተነል ውስጥ ነኝ፣ ተደብቄ ነበር። ኮንቴነሩ ጋር ነን፣ ነይና አግኝን። ቶሎ በይ፣ ፖሊሶቹ እየመጡ ነው። ወደ ጨለማ ቨርጅን ቀይረው መብራቱን። ግን ብዙ መብራቶች ይታዩኛል፣ የፖሊሶቹ ይመስለኛል። በዚህ በኩል ተከተለኝ። እኔ እዚሁ እንጨቱ ስር እደበቃለሁ። በእያንዳንዱ እንጨት ስር ቼክ አድርጉ። ሁሉንም ቦታ በርብሩ። ኦ የፈጣሪ ያለ መብራቶች አግኝተውኛል መሰለኝ። ኦ እዛ ጋር አይን ይታየኛል። በቁጥጥር ስር ውለሻል። ነገር ግን ጂሚ መቼም አታገኙትም። ኦ እዛ ጋ ናቸው፣ እየተቃረቡ ነው። 360 ዲግሪ ሁሉንም ቦታ እያሰስን ነው። እዚህ ውስጥ እንግባ፣ ተከተለኝ። ሂድ። እነዚህ ሰዎች ኮንቴነር ውስጥ ነው ሊሆኑ የሚችሉት። ስማ ጂሚ፣ ተከበናል። ጥፋት ሰርቻለሁ። በፖሊሶች ተከበናል። እዛ ጋር ናቸው። የከተማ ፖሊስ ነን። ባለህበት የእጅ ካቴናውን አድርጉለት። ኦ የፈጣሪ ያለ ብዙ ፖሊሶች ናቸው። 1 ሰዓት ከ30 ደቂቃ ቀርቶት ሁላችንም ማግኘት ችለዋል። እናም ግማሽ ሚሊዮን ዶላር አሸንፈዋል። እናም ተመልካቾቼ ዛሬ እስር ቤት ውስጥ ነው ማሳልፈው። የዛሬ ቪዲዮአችን ይህንን ይመስል ነበር። አብራችሁ ስለሆናችሁ እናመሰግናለን። ሰብስክራይብ እና ላይክ ማድረግ እንዳይረሳ።